ሰርፕራይዙን ለመናገር 1 2 3 አርግዣለሁ ጋይስ። በጣም ደስ ብሎኛል እውነት ለመናገር ግን ኬት እንዴት ከማን ልትሉ ትችላላችሁ። ያው ምንም ጥርጥር የለውም፣ ምንም ጥያቄ የለውም ከአብርሽ አርግዣለሁ። ማለት ስፔሲፊክ ቀኑን አላውቀውም፣ ማለት ስንት ጊዜ እንደሆነ ምናምን አላውቀውም። ግን ደግሞ ካስታወሳችሁ የሆነ ጊዜ አብርሽ እኔ ጋር መጥቶ አድሮ ነበርና ያኔ እኔም ትንሽ ቀማምሻለሁ እሱም እንደዛው እና በቃ ተፈጠረ። ከዛ በኋላ የሆነ የመቅለሽለሽ ስሜት ምናምን እየተሰማኝ መጣ። ይሄንን ሰሞን በተለይ ምግብ ሲሸተኝ ምናምን ቮሚት ያደርገኝ ነበርና ይሄ ነገር ምንድነው ምናምን ብዬ ቴስት ላደርግላችሁ ፍሬግራንስ ቴስት መግዛት ከዛ ገዛሁኝና ያው ፖዚቲቭ ቶን 2 መስመር አይደለም የሚያሳየው እንደዛ አይነት ምልክት አየው ማለት ነው። ከዛ በደስታ ብዛት ምንም ታይም አላቃጠልኩም ስበር ነው የመጣሁት ወደ እናንተ። ከዛ ይሄንን ነገር ደግሞ ለመናገር አብርሽንም ጠርቻለሁ። አላወቅም እርጉዝ እንደሆንኩኝ እርጉዝ ነኝ ምናምን ብዬ አልነገርኩትም። የሆነ የምስራች አለ የምነግርህ በጣም ደስ ብሎኛል። የደስታ የተካፋይ እንድትሆን እፈልጋለሁኝ እና ብዬ ያለውበት ድረስ ቀጠሬዋለሁ ማለት ነው። እና በእርግጠኝነት አላቅም ደስተኛ ይሁን አይሁን ሊደነግጥ ይችላል። ምክንያቱም የራሴ ላይፍ አለኝ ብሎ እያለ ያለ ሰው ስለሆነ ማለት ነው። እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። አላቅም ወይ ፈጣሪ ሆይ ግን በጣም ደስ ብሎኛል። የምር ደስ ብሎኛል። ምክንያቱም አንደኛ ነገር ይሄ መባረክ ነው፣ ጸጋ ነው። ልጅ ማለት የእግዚአብሔር ስጦታ ነው። ሲቀጥል ደግሞ ልጅ ብቻውን ሊሆን አይደለም፣ ወንድም ወይም እህት ሊያገኝ ነው። ልጄ አሁን ብቻውን አያድግም ማለት ነው። እንዴት ልትሉ ይችላላችሁ? ማለት ገና 6 ወሬ ነው ከወለድኩኝ፣ ግን በቃ እግዚአብሔር ሰጠኝ። ልጅ ደግሞ ከእግዚአብሔር የሚሰጥ ስጦታማ አይደለም። ተሰጠኝና በቃ ደስ ብሎኛል። እግዚአብሔርን ጥርሴ መግደል አልቻልኩም። በጣም ደስ ብሎኛል። ማለት አሁን ይሄንን ነገር መናገር ስላለብኝ ነው ለሱም አብረን እንሁን አብረን እንደዚህ እንውጣ እንረ ምናምን ልለው ሳይሆን ጀስት በቃ ደስ ስላለኝ ማወቅ ስላለበት እንዲሁም ደግሞ እግዚአብሔር ወዶና ፈቅዶ ስለሰጠን ሲቀጥል ደግሞ ልጄን ብቻው ማደግ ስለሌለበት ልክ 1 አመት ሲሆነው ከታናሽ ጋራ ድክ እያሉ አንድ ላይ ያድጋሉ ማለት ነው። እንዴት ደስ እንደሚል ፈጣሪ ተመሰገነ ይሁን። በዚህ ዜና እናንተ አይ ቲንክ ደስተኞች ትመስሉኛላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። መጣ አብርሽ ሃይ ሊና ዛሬ ቁመት በለጥኩት ሳይ ለምደውኩት ስለልሽ ነው እንዴ ስለሆነች ነው አሁን አፍልጥኝ አለው ወይም እኩል ሆነን አለው። እንዴት ነህ? አለን ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን። ደህና ነህ? ፈገግታ ነሽ? አዎ ጥርሴን መክደን አቃተኝ። ዝም ብሎ ሳቂ እያለኝ ነው። ብሬስ ስራ ብሬስ እኮ ለመሳቅ ይከብዳል። አያስቅም። እንደውም እሱ ሌላ ነገር ነው እኔን ያሳቀኝ። እባክህ ያስቃል እንዴ ብሬስ መሰራት? አያስቅም። ገባኝ። ምን ተገኝቶ ነው? የሆነ ሰርፕራይዝ ላደርግ ነው። የምስራች ነገር ነው። እኔን ከመቼ ጀምሮ ነው አንቺ ለምን ሰርፕራይዝ ማድረግ ጀመርሽ? እስቲ ደረጋጋ እንዴ ደስታዬ በዛና ከአቅሜ በላይ ሆነ እና እስቲ ደረጋጋ። መጀመሪያ ማለት ሳልረጋጋ ነው ነገሮችን እንዳየሁኝ ነው ወዲያው ጥድፍ ብዬ የመጣሁትና አይ ቲንክ ለዛም ይመስለኛል ከራሴ ጋር እንዴት ነው ደስታዬን ሳላጣጥምና ሳልጨርስ ነው የመጣሁት። እሱን ብጨርስ ኖሮ እንደዚህ አይደለም ነበርና ኤኒዌይስ ካንተ ጋር ማጣጥመዋለሁ፣ ኮዲንሲም ጋር አጣጥመዋለሁ ደስታዬን። ምን ተገኝቶ ምን መሰለክ በዚህ ልክ ፍንድቅድቅ ያደረገሽ ነገር ምንድነው? እሺ ለነገርክ ነው። ባለፈው እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እውነት ለመናገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ ካንተ አርግዣለሁ።
እውነቴን ነው። እየቀለድሽ ነው? አይደለም አይደለም፣ እየቀለድኩ አይደለም። በእውነት ማለት በቃ ከልቤ ነው። ከልቤ ነው። ያምሻል እንዴ? ኧረ ወደምታወሪው ነገር ግዲ። እውነቴን ምሬን ነው። በቃ አርግዣለሁኝ። ሁለተኛ ልጅ እርጉዝ ነኝ። ቡቼ ብቻውን አይሆንም፣ እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛ